ሰላም ለውላችሁ። ይህ ለርን ዊዝ ሂሳን ዩቲዩብ ቻናል ነው። በዚህ ቪዲዮ ስለ ፕሪንተር አይነቶች እናያለን። ልዩነቶቻቸው ምን እንደሆነ፣ ለየትኛው ፐርፐዝ የትኛው አይነት ፕሪንተር ተመራጭ እንደሆነ እንመለከታለን። በዋናነት ፕሪንተሮች ኢምፓክት እና ነን ኢምፓክት ፕሪንተር በመባል ይመደባሉ። ኢምፓክት ፕሪንተሮች ልክ እንደ ታይፕራይተር ኢንክ በቀጥታ ወረቀቱ ላይ በመምታት የሚሰሩ ናቸው። የቀድሞ ቴክኖሎጂ ሲሆን አብዛኛውን ጊዜ ለሪሲት እና ለቢል እንጠቀማቸዋለን። ለምሳሌ ዶት ሜትሪክስ ፕሪንተርን መውሰድ እንችላለን። ነን ኢምፓክት ፕሪንተሮች ኢንክ ቶነር ወይም ሙቀትን በመጠቀም የሚሰሩ ሲሆን አብዛኛው ዘመናዊ ፕሪንተሮችም ይህንን ቴክኖሎጂ ነው የሚጠቀሙት። ለምሳሌ ኢንክ ጀት፣ ኢንክ ታንክ፣ ሌዘር ጀት፣ ተርማል እና ፕሎተር ፕሪንተሮችን መውሰድ እንችላለን። ኢንክ ጀት ፕሪንተር ማይክሮስኮፒክ ኖዝልስ ወይም በትንንሽ ቀዳዳዎች የሚፈስ የሊኩዊድ ድሮፕሌቶችን ስፕሬይ በማድረግ ኢሜጅ እና ቴክስት ይሰራልናል። የፕሪንተሩ ኢንክ ካርትሪጅ በሚባል ኮንቴነር ውስጥ ይቀመጣል። ኢንክ ጀት ፕሪንተሮች ፍጥነታቸው በአንጻራዊ ዝቅ ያለ ሲሆን አንድ ገጽ ፕሪንት ለማድረግ የሚወስደውም የቀለም ወይም የኢንክ መጠን ከፍተኛ ነው። ኢንክ ታንክ ፕሪንተር እንደ ኢንክ ጀት ፕሪንተር ነው የሚሰራው፣ ነገር ግን ካርትሪጅን አይጠቀምም። በቦታው ሪፊለብል ወይም ድጋሚ መሞላት የሚችል ኢንክ ታንክ ነው የሚወስደው። አንድ ገጽ ፕሪንት ለማድረግ የሚያስወጣን የኢንክ መጠን ዝቅተኛ በመሆኑ ብዛት ፕሪንት የምናደርግ ከሆነ የተሻለ አማራጭ ነው። ለረጅም ጊዜ ፕሪንተሩን ካልተጠቀምነው ቀለሙ ስለሚደርቅ እና የኖዝሉ ቀዳዳዎች ስለሚደፈኑ ቢያንስ በአንድ ሳምንት አንድ ጊዜ ውስጥ ፕሪንት ማድረግ ይኖርብናል። ኦሪጂናል ኢንክ ማንጠቀም ከሆነ በጊዜ ሂደት ፕሪንተሩ ሊበላሽ ይችላል። ሌዘር ጀት ፕሪንተር፣ ይህ አይነት ፕሪንተር ቶነር የተባለ ፓውደር እና ሌዘር ብርሃን በመጠቀም ጽሑፍና ምስልን ይፈጥራል። ቶነር ፓውደሩ በሙቀትና በግፊት አማካኝነት በወረቀቱ ላይ ይጠበቃል። ቶነር እንደ ኢንክ አይደርቅም። ፍጥነቱ ከፍተኛ በመሆኑም ብዙ ፕሪንት ለሚያስፈልግበት ቢሮ ወይም ለፕሪንቲንግ ቢዝነስ የተሻለ አማራጭ ነው። ከፍተኛ የሆነ የጽሑፍ ጥራት ቢሰጥም ዲቴይልድ ለሆነ ከለር ፕሪንት ግን ተመራጭ አይደለም። የፕሪንተሩ ዋጋም በአንጻራዊ ከፍተኛ ነው። ሳይዙም ተለቅ ያለ ነው። ተርማል ፕሪንተር፣ የዚህ አይነት ፕሪንተር ኢንክ ወይም ቶነርን አይጠቀምም። ስፔሻሊ የተዘጋጀ ለሙቀት ተስማሚ ወይም ሴንሲቲቭ የሆነ ወረቀትን የሚጠቀም ሲሆን ራሱ ወረቀቱ ሙቀት ሲነካው ከለር የሚቀይር ኬሚካልን የያዘ ነው። ፕሪንተሩ የሚያሞቀው ስፔሲፊክ ቦታ ወይም ውስን ቦታ ሲጠቁር ቴክስት ወይም ኢሜጅ ይፈጥራል። ለምሳሌ ያክል የኤቲኤም ሪሲት ፕሪንት የሚያደርገውን ማሽን ወይም ፕሪንተር መውሰድ እንችላለን። ፕሎተር ፔን ወይም እስክሪብቶ መሰል መሳሪያን የሚጠቀም ሲሆን ይህ መሳሪያ በሞተር እና ሜካኒካል አርም ወይም እንደ ሮቦት ያለ እጅ የታገዘ ነው። ይህ አይነት ፕሪንተር ኮምፒውተር ከዲጂታል ድሮይንግ ላይ የሚሰጠውን ኤክስ ዋይ ኮኦርዲኔት በመከተል አኪሬት የሆነ መስመርን በወረቀቱ ላይ ያሰፍራል። ፕሎተር ትልልቅ ዲዛይኖችን እንደ አርኪቴክቸራል፣ ኢንጂነሪንግ ድሮይንግ እና ማፕ ወይም የመሬት ካርታን በትልቅ ሳይዝ ማለትም A1 ወይም A0 ወረቀቶች ላይ ፕሪሳይዝ ፕሪንት ያደርጋል። ይህ ቪዲዮ ከረዳችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። አዲስ ቪዲዮ ኖቲፊኬሽን ይደርሳችሁ የደውል ምልክቱን መጫን አይርሱ። And thank you for watching. Cheers.